የአንበሳ ባስ ጭዌ ድለቃ። ዛሬ በለስ ቀናኝና ያዳምና የሆኑን አይደለም ባስ ነው ብቻ ባስ አገኘውና ባገኘሁት አጋጣሚ ተጠቅሜ ጉዞ ወደ ፒያሳ ጀመርኩ። በነገራችን ላይ ባስ ብዙም አይመቸኝም ብል ማን ያምነኛል። አጋጣሚ ባይሆንም በባስ ነው የሚሄደው። ወደ ጨዋታዬ ስገባ ቅልጥፍና በማጣቴ ሳይሆን ብዙ መታወቂያ ተሳፋሪዎች ስለነበሩ ተሯሩጬ ትኬት መጀመሪያ ላይ ብቆርጥም ስመለስ ግን በሮጣ ሳይሆን በቀደመ ነውና ባስ ውስጥ የነበሩ ቦታዎች ተይዘው ውስን ቦታዎች ብቻ ቀርተው ነበር። ወደ ምድቤ ሄድኩ። የኔ ምድብ ባስ ውስጥ እንደተገባ በስተግራ በኩል ወይም የላይኛው ተፋሰስ ሀገር ማነው የላይኛው ተሳፋሪ ምድብ ነኝ። የታችኛው ተሳፋሪ ወንበር ላይ ብዙም ቦታዎች ቢኖሩም ባለመታወቂያዎቹ በብዛት ከላይ በኩል ነው የሚቀመጡት። ያው የሚሰሩት ድርጅት አብዛኞቹ የመንግስት ሰራተኛ ስለሆኑ የመንግስት የበላይነትን ማነው በገዛ ምላሴ ሀሳቡን ተውኩት። ብቻ የሚቅርብኝና ወደ ጭዌ ልግባ። የሆነ ሆነና ከኋለኛው ከመጨረሻው ወንበር ፊት ያለውን ወንበር ላይ ቦታ አገኘውና ተቀመጥኩ። በነጻነት አንድ አራት ፌርማታ ከሄድን በኋላ አንድ ኮፍያ ያደረጉ ደንዳና አባት ቆመው አየሁ። በወቅቱ ስልክ ስለያዝኩ ግልብ አላልኳቸውም። እኛ አባት ታዲያ 14 ጊዜ ያህል ወደ ተቀመጥነው ቢያዩኝ የሚነሳላቸው ግን አላገኙም። ቁጥሩን 14 ያልኩት እንዲሁ ዝም ብዬ ነው። በሌላ አተርጉሙት። ወንበር እንዲሁ እንደ ቀልድ በሚል መልኩ ሁሉም ዝም ብለው ተቀምጧል። ዛሬ ምን ሆኛል? ላሽን በላኝሳ። ብቻ በ15ኛው መሰለኝ ጋሼ ኑ ተቀመጡ ብዬ ቦታዬን ለቀቅኩላቸው። ከኋላ የተሳፈሩት ተሳፋሪዎች ሲያሽቀብጡ ውይ አባባ አላየነውም እኮ ነው እዚህ ጋር ተቀመጡ ነው ጋሼ ብለው በእውነት የውሸት አስመሰሉ። አባባ ምንም አላሉ። በውስጣቸው ለማያውቁሽ ቁጭ ብድግ በይ በሚል እይታ አይተው የተነሳሁላቸው ቦታ ላይ ተቀመጡ። ብዙም ሳይቆይ ከጎኔ ተቀምጦ የነበረው ሰው ና ተቀመጥ አለኝ። ምን አልኩ በጨዋ ደንብ። ቀጣዩ ወራይ ስለሆንኩ ነው ና አለኝ። ታዲያ አትነሳም ነበር እኔ ስነሳ ዝም ከምትል ወይስ ወንበሩ እንዳይበርደው ፈርተ ነው አልኩ በውስጤ ለራሴ። ቀጥዬም ለመቀመጥ እንዲያገረድረኝ ፈለኩ። ለመግደርደርም ሞከርኩ። ትንሽ እንዲለምነኝ ተመኘው። ሰውየው ግን ልመናውን ትቶ ዝም ብሎ ተነሳ። ሌላ የቆመ አንድ ወጣት መነሳቱን አይቶ ተሽቀድሞ ቀድሞ ሊቀመጥ ሲል የተነሳሁላቸው አባት ወንበሩን እንጀታ ያዙና ና አንተ አትንከርፈፍ ተቀመጥ ብለው ተቆጡኝ። ሳያግደረድረኝ ምን አይነቱ ነው? ቆይ ግን የማግደርደር ባህላችን የት ሄደ ብዬ ቦታውን የለቀቀልኝ ነው ላይ ታዘብኩ። አባባ ከተቀመጥኩ በኋላ አንተ ስትበዝ ጮሎ ቀድሞ ተቀምጦ ነበር ነቃ በል እንጂ እንደወጣት አሉኝ። መልስ ሳጣው ሽቴን ባንገቴ ገለጽኩ። አባባ ፈገግ አሉና ለጨዋታው አፋቸውን አሟሽተው ንግግራቸውን በጥያቄ ጀመሩ። ልጄ ስንት ዓመት ነው አሉኝ። ፈጠን ብዬ ትክክለኛውን ነገር ልነግራቸው ፈለኩ። ደግሞ ኢትዮጵያ ውስጥ ሰው በእድሜ ብቻ ስትበልጠው ነው ደስ የሚለው። ምን ልጅ የሚሉኝ እኩያቸው በሆነ እንጂ ቢበልጡኝ ደስ ላይላቸው ይችላል ብዬ አሰብኩ። ለምን ህዝቡ ከእድሜ መበለጥ ውጪ ኮምፕሌክሳም ነው፣ በሌላ ነገር መበለጥ አይፈልግም ስለሚባል አባባን ለማስደሰት በሚል እድሜን በጥፍ ጨምሬ ከእርሳቸው ጋር ለማቀራረብ አስቤ ያለኝን እድሜ በሁለት አብዝቼ ቁጥሩን ለመናገር አሰብኩ። እንደዚህ ነው ልል ፈለኩ። ልጠራው ያሰብኩትን ቁጥር አሁን ለመግለጽ አልፈለኩም። ምክንያቱም የምሰራበት ድርጅት ባለቤቶች ይህንን ወግ አንብበው ወይም ሰምተው ከድርጅቱ በጡረታ ሊያገሉኝ ይችላሉ የሚል ፍርሃት አደረብኝ። በመጨረሻም ሀቁን ተናግሮ የመሸበት ማደር ብዬ እውነቱን ለመናገር ስል ሰፋ ተብለው አልናገርም፣ እድሜን አላወራም። አባባ ከኋላው የወንበር መርገጫ ላይ ከወንበሩ በታች ወረቀት ዘርግቶ ከተቀመጡ ጮሌ ጋር ጥቂት አውርተው እና የኔ ልጅ ምን ይባላል መሰለህ አሉ። አንገቴን በአዎንታ ነቀነቅኩ። ለወሬ የሚገፋፋው ገጽታዬን አይተው ፊቴን አንብበው ጨዋታቸውን ያለ ፍቃድ ይቀጠሉ። ይኸውልህ ልጄ ብለው በደንዳና እጃቸው በድንገት ታፌን ደለቁት። ሀሳቤን ብቻ ሳይሆን ታፌን ልጅ እያለሁ የመታኝን የብርድ ህመም ጭምር አነቁት። የፖሊዮ ክትባቴን በአግባቡ መከተቤ ዛሬ ላይ ጠቀመኝ አልኩ።
እማዬ አገላብጣ ፀሐይ ስላሞቀችኝ በዛው ቅስፈት አመሰገንኳት። ሰውየው ምላሽ እንድሰጣቸው ከአንገቴ በላይ ቃሌን እንደፈለጉት ስለገባኝ ቸል አድርጌ እሺ አባባ አልኩ። ምን ውጪ ደላቂው ማነው ሰውየው ሚሉትን ለመስማት ጆሮዬን ሰጠኋቸው። የወልድ ልጄ ምን ይባላል መሰለ ከሀያ ጋር አትብላ፣ ከዓመት ከሞላው ሰው ጋር ምግብ ላይ አትቅረብ ብለው ነገሩን አጽንኦት ለመስጠት ታፋይን በድጋሚ ድርግም አደረጉ። እሺ አልኩ። ሰውየው በፈገግታ ፈገግታ ወሰዱና ከ30 ጋር አትጣላ ትረታለህ አሉና ድጋሚ በደንዳና እጃቸው ደገሙኝ እና ፈገግ አሉ። ወሬያቸው ቶሎ እንዲያልቅ ድብደባውም ጋብ እንዲልልኝ እሺ አልኩ። ከ40 ጋር አትከራከር፣ ገንዘብ በ20 ልብ በ40 ዓመት የሚባለው ለዛ ነው። ተናድጄ ምን አለ እኔን ተናግሬ በነበርና ዱላው በቀረብኝ አልኩ። ለነገሩ ለመናገርስ መቼ እድል ሰጥቶኝ ዱላው ሲጠናብኝ ጊዜ ስለኛ አባት የቀድሞ ግብርን ማሰብ ጀመርኩ። ምናልባት ደላቂው አታሞ ደላቂ ሆኑ ብዬ አሰብኩ። በዚህ አመታታቸው ደግሞ ማን አስጠቅቷቸው ብዬ ሐሳቤን ሰረስኩ። ምሁራዊ ሐሳብ ላስብ ብዬ ወይም በቃ የፍርድ ቤት ዳኛ ናቸው አሊያም ከመምታት ጋር የተያዘ ስራ ይሰሩ ይሆናል ልክ እንዳናጤን ብዬ ገመትኩ። ግምቴን ግን ወዲያው ለቀድሞ ሁሉ ውርሽ ያደረኩት። ምክንያቱም እኛ አባት ዳኛ ቢሆኑ ኖሮ የፍርድ ቤቱን የችሎት መዶሻ ባንዴ ባደቀቁት፣ አናጢም ቢሆኑ መዶሻ በሰበሩ እንጨት በሰነጠቁ ነበር ብዬ በቀድሞ ህይወታቸው ምን ሊሰሩ እንደሚችሉ መገመት ያዙ። ጮሌ ልጅ ጨዋታችንን ሰምቶ እረ ፋዘር ተጫዋች ኖት፣ አራድዬ የአራዳ ልጅ ኖት፣ ጭቡን ቀጥሉት እስቲ አለ። ያልተነካ አልኩ። ደላቂው ተፍለቅልቀው ሳቁና ቤት ውስጥ የ60 ዓመት ሽማግሌ ወይም ውሻ አይጥፋ ይባላል አሉና ደግሞ ሳቁ። አሁን ግን እግሬን አልመቱኝም። ጮሌው እንዲህ ለምን ፋዘር ብሎ ጠየቀ። ፊታቸውን ወደ ጮሌ አዙረው ደንዳና እጃቸውን ታፋይ ላይ አድርገው ንግግራቸውን ቀጠሉ። ውሻም ሰው ሲያይ ይጮሃል፣ የ60 ዓመት ሽማግሌም አሉና ሳቁ። ልጁም ሳይገባው ገና ጨዋታውን ሲጀምሩ ያቀባበሉን ሰው ቃፈነድ። የኔም እግር በድጋሚ ተነረተ። ጮሌው አይ አባባ አለ። አጥባቢያ ላይ መስሎኝ አልባባም አልኩ በውስጤ የባባው። አባባ የ60 ዓመት ሽማግሌ ቤት ውስጥ ካለ አይተኛም። እዚህም ሲል እዛም ሲል ሲንከላወስ ነው የሚውለው። ማን ነው የሚመጣው ማን ነው የሚሄደው ብሎ መጋረጃ ሲገልጽ ሲዘጋ ስለሚውል ስለሚያመሽ ሌባ ዘው አይልም። በደጁ ይህንን የሚያደርገው እኮ ሌባው ገብቶ እንዳይገለው ለነፍሱ ፈርቶ ነው አሉና ታፋይን ሊደበድቡኝ ጀመር። አይ መከራ አልኩ። ወሬያቸውን አሳረጉ መሰል ስቀው አባርተው ዝም አሉና እጃቸውን ከጭኔ ላይ አነሱ። ተመስገን አለቀ በቃ ተመስገን። ውስጤ ያወራል። የውስጤን ንግግር ጮሌው አቋረጠኝ። አይ ፋዘር ረሃኑት ፈታ ነው ያደረጉኝ፣ ፈታ ያለቀን አላቸው። ወደ እኔ ዞረው አዩኝ። ፈገግ አልኩ። ለአንዱ ፈተና እኛማ በቃ በዚህ ያያቸው ከሰደላቂያቸው ማነው ከትዳር አጋራቸው ፍቅረኛቸው ጋር በመጠናናት ጊዜያቸው ሲኒማ ቤት ወይም ቲያትር ቤት ገብተው ያስቀኝ ሰው ያለው ተውኔት ወይም ፊልም ቢያዩ ፍቅረኛቸው የፊልምም ሆነ የቲያትር ፍላጎቷ ሙልጭ ብሎ ነቅሎ ነበር የሚወጣላት አልኩ። ለነገሩ በወቅቱ እንደዚህ አይነት አለመኖሩ ጠቀማት። እኔም ያው የባሰ አምሮቴ ሊወጣልኝ ምንም አልቀረብኝም ባስ ሆኖብኝ እንጂ ባስ ባይሆንማ ኖሮ ሰውየው ድጋሚ እጃቸው በድጋሚ ለሌላ ደለቀ በሚመስል መልኩ ታፋዬ ላይ አስቀምጡ። አይ አልኩ። እንዴ አይበቃም እንዴ? ይሄ የባከነ ጭማሪ ሰዓት መሆኑ ነው። ራንቱ ሰው ተዋ ውስጤ ይናገራል። ማንም ግን አይሰማው። ሰውየው ቀጥሎ አሁን ግን አሉና ዝም አሉ። አሁንማ ሽማግሌ አለ እንዴ? ገና ሳይመሽ አይደል እንዴ ልጆች ሽንት ፖፖ አግቡ የሚሉ
ጀግና አለ ጀግና ድሮ ቀረ ብለው አንገታቸውን ወዘወዙ። ከኋላ የተቀመጡት ተሳፋሪዎች ጨዋታውን ሙሉ ሳይሰሙ የምንም ድብደባ ሳይታዘቡ ፖፖ የምትሏን ብቻ ሰምተው ከጮሌው ሊጋ ተባብረው አውካኩ። እኔም ልስቅ ፈለኩ ስሜታቸውን ለመጋራት። ከህመሜ ለመራቅ ግን የእግሬ ህመም ፈገግ ለማለት እንጂ ለመሳቅ የማይፈቅድልኝ ሆነብኝ። ታፋውን ሲመታ ሳቅ ይክዳል ለካ ሬክሽኔከ አልኩ በውስጤ። አባባ ጨዋታውን ለመቀጠል የሳቁን መቋረጥ ሳይጠብቁ ቀጠሉ። ባለቤቴን ነፍሷን ይማረውና ሲሉ አሜን ይማረው መቼስ በዚህ እጅ ተመታ ብተርፍ ነበር የሚገርመኝ አልኩ በሆዴ። ታዲያ ምን ነካችሁ? የኔም ህይወት እዚህ ባስ ውስጥ እንዲገባደድ አልፈለኩም። ይህንን ሁሉ ጀብዱ ሰርቼ የህይወቴ ታሪክ ላይ አቶ አካሉ ሲኖር ኖሮ በ00 ባስ ከሰፈሩ ተነስቶ ቢያሳ ሲሄድ ባስ ውስጥ በነበረ አለመግባባት እና ግብግብ በአንድ አዛውንት በደረሰበት የጥፊ አደጋ ህይወቱ አለፈ። በስመ አብ አልኩ ለራሴ። አባባም ከሀዘናቸው መለስ አሉና በጀግንነት አንድም ቀን ከወንድነት ይልቅ ዝቅ ሳልል በወጌሻነት ሙያ አንቀባርሬ እሷና 6 ልጆቼን አኖሬያለሁ። ባይገርም አሁንም ሆነ የዛኔ ምንም የጎደለኝ ነገር የለም። እግዚአብሔር ይመስገን። አሁንማ ልጆቼ ደርሰውልኝ በሙሉ ውጭ ናቸው። በፊት የሰራሁት 13 ክፍል ቤት ልጆቼ አድሰውልኝ ተንደላቅቄ እየኖርኩ ነው። ታዲያ ከቤቴ ኪራይ ልክ ወጌሽነቱ ገቢ ያስገኝልኛል። ግን ብቻ እሷ ጎደለች እንጂ አይ ብለው ደለቁኝ። አይ አልኩ። በሰርጅና ትታኝ ሌላ ገባች አሉ። ነፍሷን ይማረው ብለዋል ነበር እንዴ ብዬ ልናገር ብዬ የህይወቴን ታሪክ ዳግም ላለማበላሸት ስል ዝም አልኩ። ዱላውን ችላ 6 መውለዳ ራሱ ጀግና ናት። ለነገሩ ይሄ መቶ ከመጥ መርፌ በላይ ነው። እኔን ታፌን ብለውኝ ሆዴን ያንቦጫቦጩት እሷን ደግሞ ይሄኔ በ2 እርግዝና ይሆናል ሁሉንም የተገላገለችው 6ቱን። ደለቁ አይደለም 6 20 የሚያስወልዳሉ አልኩ ድጋሚ በውስጤ። ይገርምሃል ብለው ወሬ ሊቀጥሉ ሲሉ ጮሎና ሌሎች ተሳፋሪ አይ አባባ ፖፖ አሉ ለማንኛውም ደረሰ ብለው ከነበሩበት ተነሱ። እኔም ለመነሳት ሞከርኩ። ደላቂው አባት በልደናሁን ብለው ተሰናበቱኝ። እሳቸው ስለ ልጆቻቸው እያወሩ በመሃል እኔ በህመሜ ስሜት ውስጥ በመሆን ስለ ልጆቻቸው አሰብኩ። አጠገባቸው ቢኖሩ ኖሮ በዚያ የያዛቸው ገድሏቸው ነበር። እኔ ላይ ዛሬ በደስታ እንዳደረሱ ለጥቂት የመግደል ሙከራ አርሰውባቸው ይሆናል እግሬ አውጪኝ ብለው ራቋቸው። ሲናደዱ ደግሞ አሰብኳቸው። ደግሞ እሷ ጎደለች ይላሉ እንዴ አጎድሏት። እኔን ራሱ ዛሬ አልተሳካላቸውም እንጂ አካሌን ሊያጎድሉት አልነበር እንዴ? ግሪያፍ ቢኖረው ብሎ የይረቱልኝ ጥሪ በቀወጠው ነበር ብዬ ለራሴ በቀስታ ወረድኩ። ባሱን ተወረዱ። እኔም እያነገስኩ ከባሱ ወረድኩ። አምላኬን ፊርማታውን ስላሳጠረልኝ እያመሰገንኩ ያ ባለመታወቂያ ሰውዬ እየረገምኩ ደላቂውን አባት ምን እንደምላቸው ግራ ገባኝ። ብቻ ይሁን። ያ ጮሌ ልጅ በእኔ ቦታ ምን አለ ቢቀመጥ ኖሮ ጮሌነቱን ዛሬ ይረግመው ነበር አልኩ። ከባሱ ወርጄ ትንሽ ቆም አልኩና ፋታ ያልሰጠኝን የእግሬን ህመም ለማየት ሱሬን አውልቄ የታፌን ደህንነት ለማረጋገጥ ፈለኩ። ቃጣኝም በጸዳጅ አንዱ ጋር ገብቼ ታፌን ልቃኘው ተመኘው። ግን ቦታው አጉል ስለሆነብኝ ህመሙን ቤት ገብቼ ለማየት ለታፌ ቀጠሮ ያስኩለት። አይደላቂው እውነትም ወጌሽነት ያዋጣል። ባስ ውስጥ ሰው ይደልቃሉ፣ ይሰብራሉ፣ ያደነዝዛሉ፣ ይደልዛሉ፣ ያወልቃሉ። በቀን በደርሶ መልስ በባስ ጉዞ 2 ሰው ባስ ውስጥ ገብተው ካሳመሙ በወር 60 ሰው በትንሹ ማለት ነው። በአንድ ሰው 200 ብር ቢጠይቁ ሂሳብ ስጀምር ላገኘው የተቀጣጠርኩት ወዳጄ ስልኬ ላይ ደውሎ ከሄድኩበት የሀሳብ ጅረት አነቃኝ።